ኦርቶዶክስ ወገኖቻችን በግድ ካልገደላችሁን በግድ ካልደበደባችሁን እያሉ ይገኛሉ። ይህን ቪዲዮ ሼር እያደረጋችሁ ኮመንት ላይም አላሁ አክበር እያላችሁ ተመልከቱት። ጽሁፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ የትምህርት ሚኒስቴሩ በየትምህርት ቤቱ ውስጥ ሂጃብ እንዳይለበስ ከሚመለከተው የእምነት አካል ኦር ከእስልምና ጉዳዮች ምክር ቤቱ ማለት ነው ከሱ አመራሮች ጋር ተነጋግረን መግባባት ላይ ደርሰናል። ሰው ሂጃብ እንዳይለበስ ተስማምቷል የሚል አኪዩዜሽን ተናግረው ነበር። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተናገሩ። የ10 ሚሊዮን ብር ቻሌንጅ በድጋሚ ለአዶናይ ቶኤፍ ፕሮፐርቲ ጥሪ አቅርቦለታል። ከወደ አማራ ክልል አሳዛኝ ዜና እየሰማን እንገኛለን። ከዚህ በፊት በርካታ ሙስሊሞች የተገደሉበት ቦታ መካነ ሰላም ከተማ በትላንትናው ምሽት የታጠቁ ኃይሎች የሙስሊም ቤት ብቻ እየመረጡ በመሳሪያ ሲደበድቡ እንዳደሩ ሰምተናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያላዝነ ቸርነት ሰላም ፍቅር ጤና በያላችሁበት ባል እንዳድበር ሁሉ ልጃመን ዛሬ ቪዲዮአችን ምርጥና ቆንጆ የሪአክሽን ቪዲዮዎችን እየተመለከትን ከእናንተ ጋር ቆይታ የምናደርግ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ነው ሰፖርት ማድረግ ትችላላችሁ። አሁን በቀጥታ ወደ ዛሬ ጉዳያችን ነው የምናልፈው። የዛሬ ጉዳያችን ስናልፍ እንግዲህ የትምህርት ሚኒስቴሩ እንግዲህ በአደባባይ ዋሽቷል ይለናል። እስኪ ቪዲዮ እንመልከት። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተናገሩ። ይህንን ቪዲዮ ሪፖስት ሼር እያደረጋችሁ ለበርካቶች አድርሱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊም ተማሪዎች ከትምህርት የማራቅ ዘመቻ በአስቸኳይ እንዲቆም ጠይቋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እንዳሉት ከሆነ ሙስሊም ተማሪዎች በአለባበሳቸው ምክንያት በተደጋጋሚ እየተፈጸመ ያለው በደል የሀገራችንን ተከባብሮ የመኖር እሴት የመናድ ተግባርም ነው ብለዋል። አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ መሆኑን በማንሳት አንዱን ፈቅዶ አንዱን መከልከል እንደማይቻልም ተናግረዋል። ሀገር ወዳድ የሆነው ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ ጊዜ የተፈጸመ ያለውን በደል በትዕግስት ማለፉን አንስተው የሚመለከተው የመንግስት አካል አፋጣኝ መፍትሄም እንዲሰጥ ጠይቀዋል። መረጃው የሃሩን ሚዲያ ነው። አዳዲስ መረጃዎች ሲኖሩ የማቀርብላችሁ ይሆናል። ኸይር ያሰማን። ቪዲዮ እንዳያችሁት እንግዲህ የትምህርት ሚኒስቴር የሆኑት ብርሃኑ ነጋ እንግዲህ በተለይ በሂጃብ ጉዳይና በተለያዩ የሙስሊም ተማሪዎች ጋር ተያይዞ በትምህርት መማር ማስተማሩ ጉዳይ እየደረሰ ያለው ጉዳይ አለ። እሱን በማያያዝ እንግዲህ ከሃይማኖት አባቶች ጋር ተወያይተን ፈተኗል ያሉበት ቢሆንም የተለያዩ ሃይማኖት አባቶች ማለትም ኢብራሂም ቱፋን ጨምሮ እንግዲህ ምንም አይነት ውይይት እንዳላደረጉ ዛሬ በሰጡት ጋዜጣዊ መግለጫ ለማወቅ ችለናል ማለት ነው። እንግዲህ ይሄም የተማሪዎችን መስተጓጎል አሁንም ደግሞ ከትምህርት ገበታቸው ላይ እንዲርቁ የሚያደርግ ስለሆነ ይህንን ተግባራቸውን እንግዲህ ተገብሩ የሃይማኖት አባቶቹ በእንደዚህ አይነት ሁኔታ መወጣታቸው ይበል የሚያሰኝ ተግባር ሆኖ አግኝቼዋለሁ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ሃይማኖትን ወይም ደግሞ ሙስሊም ከክርስቲያን ለማጋጨት እየሰሩ ያሉ ሰዎች አሉና እሱን በተመለከተ ቪዲዮ ልጋብዛችሁ። ኦርቶዶክስ ወገኖቻችን በግድ ካልገደላችሁን በግድ ካልደበደባችሁን እያሉ ይገኛሉ። ይህን ቪዲዮ ሼር እያደረጋችሁ ኮመንት ላይም አላሁ አክበር እያላችሁ ተመልከቱት። ጽሁፍ ላይ እንደሚናገረው እየሰለጠኑ ያሉ ኡስታዞች እንደሆኑ እኚህ ዝግጅቶች ለክርስቲያኖች እንደሆነ ያው ሌላ ምርጫ የላቸውም። ለክርስቲያኖች የሚሰለጥኑት እንደምትመለከቷቸው ማለት ነው ሐፊዝ ናቸው። ሙስሊም ስፖርት ከሰራ ክርስቲያንን ሊደበድብ ክርስቲያንን ሊገል ነው እየተባለ ይገኛል። ሙስሊሞች ከዚህ በኋላ ስፖርት ተከልክላችሁ እጅግ በጣም የሚያስቅ ነገር በሶሻል ሚዲያ እየተመለከትን እንገኛለን። ባለፈው ለእንስሶችና ለበጎች የነበረውን ነገር ለእኛ ለኦርቶዶክሳውያን ነው በማለት በጎች መሆናቸውን አስመሰከሩ። ዛሬ ደግሞ ሙስሊም ስፖርት ከሰራ ክርስቲያንን ሊገል ነው ክርስቲያንን ሊደበድብ ነው እየተባለ ይገኛል። በጣም የሚያሳፍርና እጅግ በጣም የሚያስገርሙ ነገሮችን እየተመለከትን እንገኛለን። እንዲህ ሲገለባበጥ የነበረውን ቢያዩ ደግሞ ምን ሊሉ እንደሚችሉ ኮመንት ላይ እስቲ ንገሩ። ቪዲዮ እንዳያችሁት እንግዲህ የተለያዩ ጽንፍ ረጋጭ የሆኑ ከየትኛውም ሃይማኖት ከእስልምናም ሆነ ከክርስትና ሃይማኖትን ተሻሽሎ ወይም ደግሞ በአብረነት የኖረበትን ማህበረሰብ ለመበጥበጥ የተነሱ ሰዎች አሉ። እንግዲህ በቪዲዮ ላይ እንዳያችሁት እንግዲህ ሙስሊሞች ተዘጋጅተዋል እናንተን ሊያጠቁ ነው በሚል መሰረት እንግዲህ የሚያደርጉት ንግግርን አይተናል ማለት ነው። እንግዲህ ይህ ነገር የመጣው እንግዲህ እንዴት ነው? መርከዝ ውስጥ ሲሰሩ እንግዲህ በአእምሮ በአካልም እንዲዳብሩ ስፖርታዊ እንቅስቃሴዎች ያደርጋሉ የተለያዩ ሐፊዞች። እንግዲህ ያንን በማየት እንግዲህ ክርስቲያኖቹ ልትጨፈጨፉና ተነሱ ብሎ የሚያስተላልፍበት መንገድ ይህም ትክክል እንዳልሆነና የተከባበረ ባህላችን ወይም ሴታችን ይዘን እንድንቀጥል የሚል ሀሳብ ለማሳሰብ ወዳለሁ ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ መካነ ሰላም ላይ የተፈጠረ ችግር አለ። እስኪ ቪዲዮ እንመልከት።
ከወደ አማራ ክልል አሳዛኝ ዜና እየሰማን እንገኛለን። ከዚህ በፊት በርካታ ሙስሊሞች የተገደሉበት ቦታ መካነ ሰላም ከተማ በትላንትናው ምሽት የታጠቁ ኃይሎች የሙስሊም ቤት ብቻ እየመረጡ በመሳሪያ ሲደበድቡ እንዳደሩ ሰምተናል። እስካሁን የተጎዱ ወይም የሞቱ ሰዎች ይኑሩ አይኑሩ እስካሁን የተገለጸ ነገር ባይኖርም በአካባቢው ሙስሊሞች ግን እጅግ ትልቅ ስጋት ውስጥ እንደሚገኙ እየተነገረ ይገኛል። ከዚህ በፊት በመስጊድ ውስጥም ጭምር ገብተው በርካታ ሙስሊሞች የመስጊዱ ኢማምንም ጨምሮ ገለው እስካሁን ድረስ ምንም አይነት መፍትሄ አልተበጀለትም። እናም የሚመለከተው አካል በሙሉ በሙስሊሞች ላይ የሚደረገው ትልቅ ዘመቻና ጥቃት እንዲቆም ወይም እንዲያስቆም ጥሪያችን እናስተላልፋለን። ሙስሊም ሆነ ሁሉ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋቸው አዳር ያያችሁት እንግዲህ አሁንም መካነ ሰላም ላይ ብዙ ነገሮች የተፈጠሩ ነው። እንግዲህ የሙስሊም ቤቶችን አንኳኩቶ በመግባትና እነሱን አሁንም ስቃይ ላይ እየጣሉ ያሉ ነገሮች እንዳሉ ለማየት ያለው ማለት ነው። እንግዲህ በዛ አካባቢ የተለያዩ የመንግስት ባለስልጣናቶች እንግዲህ ካለው ከነባራዊ ሁኔታ አንጻር ይወጡ ቢሆንም ህግ እየተከበረ ባለመሆኑ መንግስት አሁንም አፋጣኝ እርምጃ ወይም ደግሞ ሙስሊሙ ሰፖርት የሚያደርግ ነገር እንዲያደርግ ለማሳሰብ ወዳለሁ ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ የዩኒቨርሲቲ ተማሪዎች እንግዲህ በተለያየ ሁኔታ ቅሬታ ያቀረቡ ነው። ቪዲዮ እንመልከት። በትላንትናው ዕለት በተለያዩ የሀገራችን ዩኒቨርሲቲዎች የተቃውሞ ሰልፍ ሲካሄድ ነበር። ከነኚህ ዩኒቨርሲቲዎች ውስጥም ድሬዳዋ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ ሰላሌ ዩኒቨርሲቲ፣ ቦንጋ እንዲሁም አምቦ ዩኒቨርሲቲዎች ይገኙበታል። የተቃውሞ ምክንያት ደግሞ በ2019 ዓ.ም ሶስተኛ ዓመት የዲግሪ ተማሪዎች የዩኒቨርሲቲ ተማሪዎች ማለት ነው ወደ የአካባቢያቸው ይመለሱና የማስተማር ስርዓት ውስጥ የራሳቸውን አስተዋጽኦ ያደርጋሉ ወይንም በየአካባቢያቸው ያስተምራሉ መባሉን ተከትሎ ነው። ታዲያ እነኚህ ተማሪዎች ይህንን አንቀበልም በማለት የተለያዩ የተቃውሞ ሰልፎችን አካሂደዋል። በዚህም ምላሽ ይጠበቃል። ቪዲዮ ላይ ያያችሁት እንግዲህ የተለያዩ የመንግስት ዩኒቨርሲቲዎች እንግዲህ ከሰሞኑ በብርሃኑ ነጋ መግለጫ ጋር ተያይዞ ማንኛውም ተማሪ ከመመረቁ 1 ዓመት በፊት ወጥቶ ማስተማር አለበት የሚል እንግዲህ ሀሳብ አንጸባርቆ ነበረ ማለት ነው። እንግዲህ ትምህርት ሚኒስቴሩ እንግዲህ ተማሪዎቹ እድሜያችንን በዩኒቨርሲቲ ልንጨርስ ነው የሚል ሀሳብ ይዘው እንግዲህ በተለያዩ ዩኒቨርሲቲዎች ሰልፍ ወጥተዋል ማለት ነው። እንግዲህ ይህን ለመታየት የተለያዩ ዩኒቨርሲቲዎች እንግዲህ ሰላማዊ ሰልፍ ወጥተዋል። በድሬዳዋ እንዲሁም በተለያዩ ዩኒቨርሲቲዎች እንደምታዩት እንግዲህ በአምቦም ጭምር ሰላማዊ ሰልፍ ወጥተዋል ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ አዶናይ 10 ሚሊዮን ብር ሽልማት ሊያገኝ ነው። እስኪ ቪዲዮ እንመልከት። የ10 ሚሊዮን ብር ቻሌንጅ በድጋሚ ለአዶናይ ቱኤፍ ፕሮፐርቲ ጥሪ አቅርቦለታል። እንደሚታወቀው ከሰሞኑን እንግዲህ ከ3 ወር በላይ ተቀዛቅዞ እንዲሁም ደግሞ ትኩረት ሳይሰጠው የነበረውን በባቡር ኃይል እንዲሁም ደግሞ በረምዚ ሪል ስቴት መካከል የነበረውን ቻሌንጅ አዶናይ ከሌሎች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጋር አንድ ላይ በመሆን እንዳሳካው የሚታወቅ ነገር ነው። በድጋሚ ቱኤፍ ፕሮፐርቲም እንግዲህ ለአዶናይ የ10 ሚሊዮን ብር ቻሌንጅ አቅርቦለታል። ለመረጠው የበጎ አድራጎት ድርጅት እንዲሁም ደግሞ የፎሎ ቁጥሩን ራሱ እንዲወስድ ጭምር ቱኤፍ ፕሮፐርቲ ጥሪ አቅርቦለታል። የ6 ዓመት የማይቋረጥ ገቢ እንዲኖረው ነው የሚያደርገው ቱኤፍ ፕሮፐርቲ 10 ሚሊዮን ብሩ ማለት ነው። በቻሌንጅ በርት ለአዶናይ አቅርቦለታል። አዶናይ ጥሪውን ይቀበላሉ እንዲሁም ደግሞ የሚመርጠው የበጎ አድራጎት ድርጅት ማን ነው የሚለው ነገር እስካሁን ድረስ አልታወቀም። አዶናይም በይፋ ይህንን ጥሪ መቀበሉን እስካሁን ድረስ ምንም ነገር አላለም። አዶናይ ይህንን ቻሌንጅ የሚቀበል ከሆነ የትኛው የበጎ አድራጎት ድርጅት እንዲረዳ ትፈልጋላችሁ? እንዲረዳ የምትፈልጉትን የበጎ አድራጎት ድርጅት ኮሜንት ላይ ያስቀምጡልኝ። በአዳዲስ መረጃዎች መለሳለሁ። የፕላስ ምልክቷን ተጭራችሁ ቤተሰቡ ነው። መልካም ቀን። ቪዲዮ እንዳያችሁት እንግዲህ አዶናይ እንግዲህ በጣም ልበቀናና ጨዋ መሆኑን እንግዲህ በተለይ ደግሞ በባቡር ኃይል ላይ የፎሎወር ዘመቻ ላይ እንግዲህ ተገኝቶ ያደረገውን ብዙ ነገር ለማየት እንግዲህ ለመጥቀስ ወዳለሁ ማለት ነው። እንግዲህ በጣም ብዙ መልካም ስራዎች ላይ እየተጋ ያለ የሚገኝ ወንድማችን ሲሆን እንግዲህ አሁን ላይ 10 ሚሊዮን ብር ቻሌንጅ እንዲሁ ከአንድ ፕሮፐርቲስ ቀርቦለታል ማለት ነው። ሁላችሁም አዶናይን በሚያቀርበው ቻሌንጅ መሰረት ራሱ ስለሆነ ቻሌንጁን መርጦ የሚዘጋጀው። ስለዚህ እዛ ጋር ቦት በማድረግም ሆነ አካውንቱን ፎሎ በማድረግ ሰፖርት እንድታደርጉት፣ ምክንያቱም ለእኛ ትልቅ ሳክሪፋይ እየከፈለልን ወንድማችን አለኝታችን ስለሆነ ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ የሀጂጆቹን ሞት በተመለከተ ቪዲዮ ሊጋብዛችሁ። እጅግ አሳዛኝና ልብ የሚሰብር ዜና ተሰምቷል። ከ40 በላይ የኡምራ ተጓዦች ህይወት ማለፉ ተሰምቷል። በመካና መዲና አውራ ጎዳና ላይ እንግዲህ በደረሰ አሰቃቂ አደጋም የ42 ኡምራ ተጓዦች ህይወት ማለፉ ተሰምቷል። ሌሊት እንግዲህ ኡምራ ተጓዦችን የጫነው አውቶቡስ ከነዳጅ ጫኝ ታንከር ጋር በመጋጨቱ በታንከሩ ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ መቃጠሉ የተነገረ ሲሆን በአደጋው ጊዜ አብዛኛው መንገደኞች አንቀላፍተው ስለነበር ከሞት መትረፍ እንዳልቻሉና በአውቶቡሱ ውስጥ እንግዲህ ከነበሩ ሰዎች ሁሉ አንድ ሰው ብቻ በህይወት ተርፎ ጉዳቱ ከባድ መሆኑ ተገልጿል። ከዚህ አደጋ በኋላ እንግዲህ እጅግ በርካቶች ሀዘናቸው እየገለጹ ይገኛል። ቪዲዮ ላይ ያያችሁት እንግዲህ በሳውዲ አረቢያ እንግዲህ 42 ገደማ የሚሆኑ ሀጂጆች ሞተዋል። እንግዲህ ሁላችሁንም እንግዲህ አላህ በጀነቱል ፊርደውስ እንደወፍቃቸው ሁላችሁም ዱዓችሁን አይለያቸው። እኛ ዱዓ እንግዲህ ጀነት ላይ እንዲሰሙ ወይም ደግሞ ጀነቱል ፊርደውስ እንዲወፍቃቸውን አላህን መማጸናችን እንግዲህ ይቀጥላል። ይሄ አጀል እንግዲህ አላህ የለበት ቀን ማለፉ ስለማይቀር ሁላችሁም እንግዲህ ዱዓ አድርጉላችሁ።
ልላችሁ የዛሬው ቪዲዮ እዚህ ጋር ጨረስኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።